ሰላም ሰላም ቤተሰብ፣ ዛሬ ደግሞ ማትሪክስ ላይ ሁለት ኮንሴፕቶችን ይዘን መጥተናል። ሮው ኢቸለን ፎርም እና ሪዱስድ ሮው ኢቸለን ፎርም ምንድነው ልዩነታቸው? በምንስ ነው የምንለያቸው? የሚሉ ኮንሴፕቶችን ዛሬ እናያለን ማለት ነው። ዲፈረንሳቸው ምንድነው? ኮንዲሽኖች አሉ። ሮው ኢቸለን ፎርም ሪዱስድ ሮው ኢቸለን ፎርም ለማለት ኮንዲሽኖች አሉ። እነዛ ኮንዲሽኖች ምንድናቸው የሚለውን ዛሬ እኔ ጋር እናያለን። ሮው ኢቸለን ፎርም ለማለት ሶስት ኮንዲሽኖች አሉ። እነሱ እነማን ናቸው የሚለውን እናያለን። እናም በተጨማሪ ሪዱስድ ሮው ኢቸለን ፎርም ለማለት ደግሞ 5 ኮንዲሽኖች አሉ። እነዚህን ኮንሴፕቶች ዛሬ እኔ ጋር እናያለን። እሺ፣ the difference between row echelon form and reduced row echelon form. Okay, first one, what is row echelon form? What is the basic conditions to satisfy row echelon form? እሺ፣ ሮው ኢቸለን ፎርም ለመባል ምን ማሟላት አለበት? ምንስ ነው ማሟላት አለበት የሚሉትን እናያለን ማለት ነው። እሺ፣ ሮው ኢቸለን ፎርም to be row echelon form, the matrix must satisfy 3 basic conditions. እሺ፣ ሮው ኢቸለን ፎርም ለመባል እነዚህን ሶስት ኮንሴፕቶች እነዚህን ሶስት ቤዚክ ኮንዲሽኖች ማሟላት አለበት። እሺ፣ the first one, any rows consisting entirely of zero must be at the bottom of entire matrix, or all non-zero row must be above all zero rows. እሺ፣ ዜሮ ሮው በታች መሆን አለበት ከነን ዜሮዎች በላይ መሆን አለባቸው ነው የሚለው። ምንድነው የሚለው ይሄ? ኦል ነን ዜሮ ሮው መስት ቢ አባቭ ኦል ኦፍ ዜሮ ሮውስ፣ ዜሮ ሮዎች በተም ላይ መሆን አለባቸው። ለምሳሌ አንድ ማትሪክስ ወስደን ብናይ እዚህ ጋር ነን ዜሮ አለው። ነን ዜሮ ቁጥሮች በላይ መሆን አለባቸው። ዘቶፕ ላይ መሆን ያለባት ዜሮ ያላቸው ናቸው ነው የሚለው ማለት ነው። ዜሮ ያላቸው በላይ መሆን አለባቸው ይላል። ስለዚህ ለምሳሌ ይህ ማትሪክስ ሮው ኢቸለን ፎርም ነው አይደለም ለማለት አንድ ማትሪክስ ውሰድ። 1 2 3 0 0 0 4 ሶስቱም ዜሮ። እዛ ሶስተኛው ሮው ደግሞ 2 0 0 ባረክ። ይሄ ሮው ኢቸለን ፎርም ማለት አንችልም። ምክንያቱም 3 0 ያለው በላይ አለ። እቺ ነን ዜሮ አንድ ከሮው ውስጥ አንድ ቁጥር ካለች ነን ዜሮ ካለ ነን ዜሮ ይባላል። አንድ ቁጥር ካለች ነን ዜሮ ይባላል። ስለዚህ ሁሉም ዜሮ መሆን አለበት። ሁሉም ዜሮ ለመባል